አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዶችዬ እንዴት ናችሁልኝ? ሰላም ናችሁልኝ? አህለን ወሰህለን ነው መርሐባን። እንኳን ሰላም መጣችሁልኝ። ሰላማችሁ በዝት ይበል በያላችሁበት እያልኩኝ ቪዲዮውን በላይክ ጀምሩት። ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁኝ። ሰሞኑን መጥፋት ስላበዛ ተናፍቃችሁ ነበር። ዛሬ ግን ለምን እንነፋፈቃለን፣ ለምን ተነጋ እንገናኝ በሚል በአዲስ ቪዲዮ መጥቻለሁ። ይዤላችሁ የመጣው ቪዲዮ እንግዲህ እንደምታዩት የሙሽራሽ ቪዲዮ ነው። ሙሽራ ወኝ ወኝ ይላል። ሙሽራ ማየት ያስደስታል። ለምን እንደሆነ አላቅም። ብናቃቸውም ባናቃቸውም ሙሽራ ከተባለ ማየት ደስ ይለናል እና አብረሽና ሩታ በዚህ መልኩ ተውበው የጫጉላ ሽርሽራቸውን እያጣጣሙ ይገኛሉ። እንዴት እንዳማረባቸው እና እነሱን ይዤላችሁ መጥቻለሁኝ። የምትወዳቸው የምታከብራቸው የምትናፍቋቸው ላይክ እያደረጋችሁ ጀምሩ ቪዲዮውን ተመጨረሻው። እንግዲህ ዱባይ ላይ በዚህ መልኩ ፏፏፏፏ እያሉ ነው እና ቤተሰቦቼ እንዴት አያችኋቸው? አላማረባቸውም? ተውበዋል፣ አምሮባቸዋል ማለት ነው። ሽር ብለዋል። እኔ ደግሞ እንደምን ደስታዬን አልገልጽላቸውም ብዬ ብቅ ብያለሁኝ። እንግዲህ እንዳያቸው ደግሞ ወደ እነሱ ሰርግ ያልሄደ ያልተጠራ የለም ነበረ። ግን የመዳም ቅመሞች የተወሰኑ ሂደው እንግዲህ ሰርጋቸውን በልተው መጥተዋል። ምላሻቸው ደግሞ በአሜሪካ ይደረግልና አሜሪካ ያለ ነው ደግሞ ምላሹ እንድንበላ እላችኋለሁኝ። ዘንድሮ ሰርግ በሰርግ ነው እንዳያችሁት። ሀገራችንም ሰርግ 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 ጉሩብ ሁላ ሰርግ ሰርግ እየሸተተ ነው። በጣም ደስ ይላል። እንግዲህ የአማራ የሰመረ ዛሬ ያድርግላችሁ እያላችሁ መርቋቸው። ላይክ ሼር አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡ እና ከልብ አመሰግናለሁኝ ለምታበረታቱኝ ሁሉ። እንዲሁም አዲስ ተሆናችሁ ደግሞ ቤተሰብ ሆኑ። ይሄን ቪዲዮ እስከ መጨረሻው በማየት ላይክ ሼር በማድረግ አብራችሁኝ ቆዩ እላችኋለሁኝ። እና እንደምታውቁት አብርሽና ሩታ ሰርጋቸውን ለማክበር ወደ ዱባይ እንዲሄዱ ሁላችንም እናውቃለን። ሰሞኑን ድምቅ ባለ በጀልባ ላይ ሰርጋቸውን አክብረዋል። ዛሬ ደግሞ ባብትንትን ብለው በዚህ መልኩ በዓላቸውንም እያከበሩ ሰርጋቸውን ምላሻቸውን ጫጉላ ሽርሽራቸውንም እያጣጣሙ ይገኛሉ። እንግዲህ ዛሬ ሙሽራ ሸተው በጣም ተውበዋል። እንግዲህ እንዳያችሁት አምሮባቸዋል ማለት ነው። እና ዱባይ ላይ መሞሸር አስባችሁታል? ያው በእርግጥ ቤተሰብ ጋር ሆኖ ሰርግን ማድረግ ደስ ይላል። ከቤተሰብ ተመርቆ ጉልበት ስሞ መውጣት እንደዚህማ ዱባይ ላይ እንኳን ማለት ደስ ይላል። መዝናናት በዛው ድጋሚ ሀገር ገብተው ሰርግ እንደሚያደርጉልን ተስፋ አለን። እነጋሽዬ ሲደሰቱ ማየት ስለምንፈልግ እነጋሽዬ መርቀው ደግሞ የሚሸኙበት ቀን ደግሞ እንደሚደገስ እናስባለን። እንግዲህ ሩታ እንደጽፋ ብላ ግራ ቀኝ ጎኗን አብረሽ ደግሞ ግራ ጎኑን አግኝቶ በደስታ ሙልት ብለዋል ማለት ነው። እንግዲህ የጽጌና የዳኒንም ሰርግ ለመብላት ያብቃን እያሉ ነው ኮሜንተሮችም። እውነታቸውን ነውና የጽጌና የዳኒ ነገር መጨረሻው ምንድን ነው? ከነ አብረሽ በፊት የጀመረ ከነሱ በኋላ ከነ ዳኒ በኋላ ስንቱ እየተዋወቀ ተጋብቶ ተዋልዶ ኑሮን ፏ ብሎ እየኖረ ነው። እናንተም ሰርግ አብሉን፣ እናንተም አንዴ ጓደኛ ነን፣ አንዴ ፍቅረኛ አማሞች ነን፣ አንዴ ኖርማል ቤስት ፍሬንድ ነን እያላችሁ ለምንድን ነው ሀሳብ ተውዘጋግቡን በማለት ቅሬታቸውን እያሰሙ ነው። እንግዲህ በድጋሚ ማለት ነው በሚቀጥለው የእነሱን ሰርግ ደግሞ እንጠብቃለን። በዱባይ ላይ እንደዚሁ ይሞሸራሉ ብለን ተስፋ እናደርጋለን። ያው ሙሽርነታቸውን ደስታቸውን በአንድ ቀን አድርገውት ቢሆን ሁለት ሙሽራ በአንዴ እንዴት ያምር ነበር። ከሄዱ አይቀር ብዬ ነው እኔ። መቼም የወጪው ነገር ያሳስበኛል ታውቃላችሁ።
አንድ ወጪው ተወጣ አይቀር በሚለው ነው እላችኋለሁኝ። በተረፈ እንዴት አያችሁት እናንተስ? ብትሆኑ ምን ታደርጉ ነበር? ገንዘብ ቢኖራችሁ ሁሉ ነገር ቢመቻችላችሁ የት ሀገር ሄዳችሁ ማግባት ትፈልጉ ነበር? ወይም የት ሀገር ሄዳችሁ መዝናናት ትፈልጉ ነበር? ወይም የት ሀገር ሄዳችሁ የጫጉላ ሽርሽራችሁ የምታሳልፉ ይመስላችኋል? ለማናቸውም ምኞታችሁን፣ ሀሳብ አስተያየታችሁን እናንተ ብትሆኑ የምታደርጉትን ነገር በኮሜንት አሳውቁኝ። የሁላችሁም ፍላጎት ምን ይመስል እንዲሆን ለማወቅ ያክል ማለት ነው። እኔ በበኩሌ መሞሸር የምፈልገው በሳውዲ አረቢያ ማለት ነው። ወላኪን እንደዚህ በህገወጥ ሳይሆን በህጋዊነት በኢቃማ መጥተው መካና መዲና እየተዝናኑ ዑምራ ሀጅ እያደረጉ ዛራ እያደረጉ ጥሩ ስራ እየሰሩ እዛ ጋ በፍቅር የጫጉላ ሽርሽራችንን ብናሳልፍ ደስ ይላል እላችኋለሁ። እንግዲህ እንዲህ የተዋበ አየሩ የሚያምር ባህር ደግሞ ይዤላችሁ መጥቻለሁ። እዚህ ቦታ ሄዶ ከሚወዱት ጋር መዝናናት አስባችሁታል? የውሃው ውበት፣ ቅዝቃዜው፣ አየሩ፣ ጸጥታው፣ ጫጫታ የሌለበት ራስን ማዳመጥ የሚቻልበት ፍቅርን መገላለጽ ማንም መጥቶ ሳይረብሻችሁ ድንገት ፍቅርን ሊገልጹ ሲሉ ድንገት ሰው ጣልቃ ግብት ብሎ ወይ በር ይቆረቆራል፣ ወይ ሰው ይጣራል፣ ወይ ስልክ ይጠራል። እዚህ ቦታ ግን ተሄዳችሁ ስልካችሁን ሳይለንት አድርጋችሁ ፈታ ነው በቃ። ፈለጋችሁትን በቃላት በድርጊት በቃ ምን ልበላችሁ እና እንዲህ የተዋበ ሀገር በጠዋት ጮሬ ስታዩት አስባችሁታል? ውበቱ ሱብሃንአላህ ማሻአላህ እንዲህ ያማረ የተዋበ ሀገር ማለት ነው። ተፈጥሮ በጣም ደስ ይላል። ተፈጥሮ ማድነቅ የሚወድ ካለ እንግዲህ ብዙ አጋጣሚ ተፈጥሮን እያደነቃችሁ አብራችሁን ቆዩ። ውብ የሆኑ ስፍራዎችን አሳያችኋለሁ። ቪዲዮ እስከ መጨረሻው ማየት አትርሱ። ላይክ ሼር አድርጉ እላችኋለሁኝ እና እንዲህ የተዋበ ደስ የሚል አየር፣ ደስ የሚል ውሃ አወት ደስ ሲል ባህሩ ሲላወስ ማለት ነው። የሰው ነፍስ ያለው እኮ ነው የሚመስለው እና በዚህ አካባቢ ሄዶ መዝናናት በጣም ደስ ይላል። አንድ ጊዜ አይቻለሁ እንትና ዱባይ ማለት ነው። ዱባይ ባህር እና በጣም ነው ደስ የሚለው እላችኋለሁኝ። ያው ከመዳም ጋር ነው የሄድኩት። ታዲያ ከማን ጋር ነው የሄድሽው ምናምን ብላችሁ ጥያቄ ሊፈጥርባችሁ ስለምችል መልስ ልስጣችሁ ብዬ ነው። እና በተረፈ እንዲህ የተዋበው ቦታ አረንጓዴ ምናምን ያለበት ቦታ ላይ መገኘት፣ የወፎቹ ጫጫታ ደስ ሲል፣ ጸጥታው፣ አየሩ ሁሉ ነገር የተዋበ ለዚህ ሀገራችን ለምለሟ ሀገራችን ማለት ነው አልተጠቀምንባትም እንጂ ሊጎበኝ የሚገባ ብዙ ስፍራዎች ይኖራሉ ሀገራችን ላይ ደስ የሚሉ የሚያስደስቱ ቦታዎች እንደሚኖሩ ሁላችንም እናውቃለን። አንድ ቀን ደግሞ ሄደን እንደምንዝናና ተስፋ አደርጋለሁ። ወደፊት ታሪክ እንደሚቀየር ሀገራችን ሰላሙን ያብዛልን። በያለንበት ጠብቀን ያሰብነው ሁሉ ተሳክቶ ለሀገራችን ያብቃን እላችኋለሁ። ሀባቤ እንግዲህ የሚያገቡትንም እየዳርን የሚወልዱትንም እያዋዳን የሚሄዱትንም እየሸኘን የሚመጡትንም እየተቀበልን ጊዜያችንን እያሳለፍን እንገኛለን። ነገ ደግሞ የእኛ ተራ በሁሉም ነገር ወር ተራ ሊደርሰን ይችላል እላችኋለሁ ውዶችዬ እና በተረፈ ሸር ላይ አድርጉልኝ ሀባይቤ ቻናሌ ቀዝቅዟል እንዳያችሁን ነው። እሺ ሞቅ ወደ በቃ ሸምረቅ አድርጉት ማለት ነው። እንግዲህ ምን ልላችሁ ፈልጌ ነው መሰላችሁ? ባላችሁበት ቦታ ሰላማችሁን ያብዛልኝ። አመሰግናለሁ አብራችሁ ስለቆያችሁ። ጥሩ ምኞታችሁን፣ ሀሳባችሁን፣ አስተያየታችሁን እየገለጻችሁ ለአብርሽና ለሩታ በኮሜንት በላይክ በሼር በሰብስክራይብ ቤተሰብ በመሆን ሰላማችን ያብዛልኝ። እንዲህ ደግሞ በማታ ጮሬ የተዋበ የባህሩ ፈገግታ የባህሩ ሲላወስ የጮሬቱ ማማር ከባህሩ ጋር እንዴት እንደደመቀች ተፈጥሮ መሻላ ሱብሃንአላህ በጣም ነው ደስ የሚለው።
ይሄንን ቦታ ዝም ብሎ ሲያውስ አዲስ ይላል ማለት ነው። እና በጣም አመሰግናችኋለሁ እስከ መጨረሻው ቪዲዮ ስለተከታተላችሁኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁን ያብዛልኝ፣ በያላችሁበት ይጠብቃችሁ። ጠንክሩ፣ በርቱ፣ ሰላማችሁን ያብዛ። በያላችሁበት ሰላማችሁ ይብዛ። ውዶቼ ባይ ባይ። ደህና ሁኑልኝ። መልካም ምሽት፣ መልካም ውሎ